بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه وإخوانه إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. زاري إن شاء الله ترى على تمرتين ورنال يام اسلمنا مقبي أسلهونه لا إله إلا الله محمد رسول الله أترى على مبراريانو مجمرا انجدي راسين مزيه تسبسبنونم مجموعة بمولو الله سبحانه وتعالى عندنا مسجنا استوسالهن الله سبحانه وتعالى لدين الإسلام حق له هنا ونت له هنا ولا تكبروا حيمانوت لمران الله مسجنا يجبوا لنزل شهاداوج ونت يملك أملاك الله وج على منورون سلام مسكر نبي محمد صلى الله عليه وسلم يا الله سبحانه وتعالى باريا ونا ملكتنيا ومهناتون سلام مسكر لمران الله سبحانه وتعالى مسجنا يجبوا. طيب يهنني هل كوران عند مقبيا يدي شهادة لا إله إلا الله وأن محمد رسول الله بلو مالك يسلمنا مقبيانو عند سو ككفر ولا سلمنا سيجبا يميلو نيجرنو سو سلازي እነዚህን ሻሃዳዎች ማወቅና መተግበር አለበት ሙስሊም ይባል ዘንድ ማለት ነው። ሸሃደቱ አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ማዕናው ምንድነው? አሽሀዱ አላ ኢላሃ ኢላላህ መሰክራለሁኝ በእውነት የሚመለክ አምላክ አላህ Subhanahu Wa Ta'ala ውጭ አለመኖሩን፣ ወአነ ሙሐመድ ረሱሉላህ ሙሐመድ የአላህ Subhanahu Wa Ta'ala መልእክተኛ መሆናቸውን መሰክራለሁ ማለት ነው። ይሄ ምን ይይዛል? ሸሃደቱ አላ ኢላሃ ኢላላህ የመጀመሪያው አየሽሀደ ቢሊሳኒሂ ወቢቀልቢሂ አነሁ ላ ማዕቡደ ቢሐቅን ኢላላህ በምላሱም በልቡም የሚመለክ አምላክ በእውነት የሚመለክ ጌታ ከአላህ Subhanahu Wa Ta'ala ውጭ እንደሌለ ይመሰክራል በምላሱም በልቡም። ወአነማ አዕበደሁ الناس من دون الله من أصنام أو أموات أو أشجار የሰው ልጆች የሚያመልኩት ከአላህ Subhanahu Wa Ta'ala ውጭ የሆነ አካል ዛፍም ይሁን ድንጋይም ይሁን ሰዎችም ይሁኑ መላእክቶችም ይሁኑ እነዚህ ሰዎች የተከበሩም ይሁኑ ያልተከበሩ ደረጃቸው ከፍ ያለም ይሁን ዝቅ ያለ እነዚህ ሁሉ የሚመለኩት በውሸት ነው ብሎ ይመሰክራል። الله سبحانه وتعالى من القرآن لي ذلك بأن الله هو الحق وأن ما يدعون من دونه هو الباطل يهكو الله سبحانه وتعالى السو ونتنيا أملاك مهونونه ይሄ እንግዲህ እዚህ ላይ ተቅሪር መደረግ የተፈለገው በእውነት የሚመለክ አምላክ አላህ Subhanahu Wa Ta'ala ብቻ ነው። ሐቅ እውነት የሆነው አምላክ አላህ Subhanahu Wa Ta'ala ብቻ ነው። አላህ Subhanahu Wa Ta'ala ብቻ ነው። ከሱ ውጭ ያሉት የሚመለኩት በውሸት ነው። هذا معنى شهادة لا إله إلا الله ብሎ ማለት ትርጉሙ ይሄ ነው። ያም አንድ ሰው በእርግጠኝነት ያለምንም ጥርጣሬ በእውነተኝነት ውሸታም ሳይሆን በምላሱም በልቡም በእውነት የሚመለክ አምላክ አላህ Subhanahu Wa Ta'ala ብቻ ነው ብሎ ይመሰክር ነው። وأن محمد رسول الله ويدقمو سويو ሲመሰክር ሻሃዳውን ሲሰጥ أشهد أن لا إله إلا الله ብሎ وأن محمد رسول الله ይላል። ሙሐመድ የሚባሉት መልእክተኛ አላህ Subhanahu Wa Ta'ala መልእክተኛ መሆናቸውን ይመሰክራል። ይህ ብሎ ማለት أن يشهد على علم ويقين ቅድም እንዳልነው በእውቀት በእርግጠኝነት ያለምንም ጥርጥር በእውነተኝነት ነብዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ Subhanahu Wa Ta'ala መልእክተኛና ባሪያ መሆናቸውን ይመሰክራል። ነብዩም አለይሂ ሰላቱ ወሰላም የነቢያቶች ሁሉ ማብቂያ ናቸው። ከሳቸው በኋላም የሚላክ መልእክተኛ የለም። እውነተኛ ሐቀኛ የሆኑ ነብይ መሆናቸውን ይመሰክራል። طبعا እዚህ ላይ አንድ ኢዳፋ የሚያስፈልገው ነገር አለ። እሱ ምንድነው? ጋሊበን ብዙ ጊዜ ሰው ሲሰልም ወይ ደግሞ እስልምና ውስጥ ያለ አስተምሮ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው የአላህ Subhanahu Wa Ta'ala ባሪያ ናቸው ከተባለ በኋላ ኢሳም አለይሂ ሰላም የአላህ Subhanahu Wa Ta'ala መልእክተኛ ነው የሚባል ይጨመራል። ወይ ደግሞ ኢብራሂም አለይሂ ሰላም የአላህ Subhanahu Wa Ta'ala መልእክተኛ ነው ይባላል። መባል የተፈለገበት ነገር ወይ ደግሞ ይሄ ነገር እንዲነሳ የተፈለገበት ነገር ብዙ ሰው በኢሳ ላይ ያለው እምነት ከሙስሊሞች ውጭ ያሉት ወይ ደግሞ ሁሉም ከሙስሊሞች ውጭ ያሉት እምነታቸው ትክክል ስላልሆነ ነው። ድንበር አላፊዎች ስለሆኑ ነው። ክርስቲያኖች ኢሳን አምላክ ነው ይላሉ። የአላህ Subhanahu Wa Ta'ala ልጅ ነው ይላሉ። አላህ ከልጅም ከወላጅም ከሚስትም የጠራ ነው። ይሁዶች ደግሞ ኢሳን አለይሂ ሰላም ድንበር ይተላለፋሉ፣ ይሰድቡታል፣ እናቱንም ያንቋሽሻሉ፣ ይሳደባሉ አለይሂም ለዓነቱላህ። ስለዚህ ይሄ ነገር ኢቅራር ሊደረግ የተፈለገው ከሌሎች አንቢያዎች ለየት ባለ መልኩ ኢሳ ላይ ያላቸው እምነት ስህተት ስለሆነ ነው። ሙሳ ክርስቲያኖች ቢጠየቁ ምንድነው የሚሉት? ረሱል ይላሉ። ሙሳ አይሁዶች ቢጠየቁ ምንድነው የሚሉት? ረሱል ይላሉ። ጌታ ነው አይሉ። ኢሳን አይሁዶች ቢጠይቋቸው አላህ ይጠብቀና ቆሻሻ ንግር ነው የሚናገሩ ስለ ኢሳ። ስለ እናቱም እንደዚሁ ክርስቲያኖችንም ቢጠይቋቸው አላህ ይጠብቀና ጌታ ነው ይላሉ፣ አምላክ ነው ይላሉ፣ አንድ ሶስተኛ ነው ይላሉ። አላህ Subhanahu Wa Ta'ala ቁርአን ላይ ይሄንን ሁሉ ነግሮናል። ስለዚህ ኢቅራር ማድረግ የተፈለገው ሰው እስልምና ውስጥ ሲገባ ኢሳ አለይሂ ሰላምም እንደ ሌሎች ረሱሎች መልእክተኞች ረሱል ነው፣ የተከበረ መልእክተኛ ነው። ወቢታሊ ሁለተኛም ደግሞ አንዳንድ ሰው ልክ እስልምና ውስጥ ሲገባ ኢሳ ደረጃ የሌለው ወይ ደግሞ ቦታ የሌለው ይመስለዋል ወይ ደግሞ እንዳይመስለው ኢሳ አለይሂ ሰላም የተከበረ መልእክተኛ መሆኑንም አትዘንጋ። እስልምና ውስጥ ገባህ ማለት ኢሳን ተውክ ማለት አይደለም። እንደውም የእውነት ኢሳን ወዳጅ ብለው ማለት አንተ ነህ እስልምና ውስጥ የገባው። ለምን? ሐቅ አስተምሮ ኢሳ አለይሂ ሰላም አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ስለሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ስለሆነ ስለዚህ ጁምለተን ወይ ደግሞ ሁለቱ ጠቅለል ባለ መልኩ የሚሰጡት ትርጉም ምን ይሆናል? በእውነት የሚመለክ አምላክ ሊሰገድለት፣ ሩኩዕ ሊደረግለት፣ ስጁድ ሊደረግለት፣ ሊፈራ ሙሉ የሆነ መዋረድን ልንሰጠው የሚገባ አምላክ አላህ Subhanahu Wa Ta'ala ብቻ ነው። ይሄ አምልኮ ለነብዩ መሐመድም ለነብዩ ኢሳም አይገባም። ከዛም በማስከተል ደግሞ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ወይ ደግሞ መሐመድ ኢብኑ አብዱላህ የሚባሉት አላህ Subhanahu Wa Ta'ala የላካቸው መልእክተኛ መሆናቸውን በእውነት በእርግጠኝነት ያለምንም ጥርጥር መመስከር
ይሄ ሻሃዳ ይባላል። በዚህም ነው ዲን الاسلام የተቀበልነው ወይ ደግሞ በዚህም ነው ዲን الاسلام ያገኘነው። አላህ Subhanahu Wa Ta'ala በመንገዱ የምንሄድ የምንራመድ አላህ ያድርገን። ሰለላሁ ዐላ ሙሐመድ ወዐላ አሊሂ ወሰህቢሂ